ቤታቸውን እሳት ሲቃጠል ቢያንስ ያን ጊዜ ይነቃሉ። አሁን እንኳን አይገባንም። እንዲህ እኮ እኛ እኮ የቀረን ፓትርያርክ እኮ መታረድ ነው የቀራቸው እኮ። ቤተክርስቲያን ምን ያልደረሰባት መከራ አለ? ቦታዋ ይነጠቃል። ካህን በአደባባይ ይታረዳል። ታቦት ተወርውሮ ይጣላል። ምን እስከምንሆን ነው የምንጠብቀው? አይገባንም። በቃ እግራችን መጥቶ ካልተቆረጠ አይገባንም። እኛ የቆምን መስሎን። እግዚአብሔር ይቀስቅሰን፣ እግዚአብሔር ያንቃል። እና እኔ እውነቴን ነው የምነግራችሁ፣ መንቃት አለብን። ቤተክርስቲያን እሳት ውስጥ ናት። ቤተክርስቲያን እሳት ውስጥ ናት። ቤተክርስቲያን እየነደደች ነው። የክርስቶስ መንግስት። እኛ ግን እነሆ በሆነ ነገር እየተጣላን አለ። በፍጹም ተኩላዎች ነን። በእውነቱ እየሮጡ ዶ መቁረብ አይደለም ክርስትና። እንዴት ይሻለናል? ምን ብንደረግ ነው የሚሻለው? በጦር እየተወጋ የሰበከው ወንጌል እኮ ነው። መቀለጃ አይደለም፣ ነጠላ አይደለም ክርስትና። እንዴት መታረቅ ያቅተናል? የገዛ ፍቶቶቻችን ማሸነፍ ቢያቅተን ይቅርታ ያቅተናል እንዴ? እየቀለድን ነው። መቼ ነው የምንነቃው ግን? ብቻ እግዚአብሔር ይሆነ። ምንም ልናገር ይከብደኛል። ከዚህ ስንፍናችን መንቃት አለብን። ዛሬ ካልነቃን ሰይፍ ይበላልናል። ቤተክርስቲያንም ከእጃችን ትነጠቃለች። የማትነሳ ከሆነ መብራቱን አጠፋዋለሁ ብሏል ክርስቶስ። ያጠፋዋል። ክህነቱም ይታጣል፣ ቤተክርስቲያኑም ይታጣል፣ ቁርባኑም ይቀራል። በሉ ታርጉ ሊለውልን እግዚአብሔር ከእንቅልፍ እንደሚያነቃ ቀሰቀሰኝ። ለመታረቅ መንቃት አለብን። ለቤተክርስቲያን መከራ መንቃት አለብን። ድንቁርናችን መንቃት አለብን። ያወቅን መስሎን እየተመጻደቅን ለተቀመጥ ነው። ድንቁርና ነው አንዱ አልጋ አጥፍቅና አድርጎ የያዘን። ምዕመኑ የምዕመንነቱን አያውቅ፣ ካህኑ የክህነቱን አያውቅ፣ መነኩሴው የምንኩስናውን አያውቅ፣ ጳጳሱ የጵጵስናውን አያውቅ። ምን የሚሉት ሊቅነት ነው። ተጎልተን እኛ የቄርሎስና ዮሐንስ አፈወርቅ ልጆች የምናመልከውን አምላክ ማንነቱን እንኳን ማወቅ ተስኖን። ይሄ ነው እንግዲህ እኛንን ክርስቲያኖች ሕሊናችሁ ይራቀቅላችሁ ብሎ ቅዱስ ጴጥሮስ ነግሮን ደንቆረን ተለስነን እየተነገርን አንድ ጥቅስ አናንጠለጥን፣ የተማርነውን አናውቅ፣ ሃይማኖታችን አናውቅ፣ ስርዓተ ቤተክርስቲያን አንረዳ። ይሄንን ነው እንግዲህ ምን ይቀስቅሰን? እሳት መጥቶ ይብላል እንዴ? አለመንቃታችንማ የምታውቁት በትንንሽ ነገር እየተባለን አይደለም። ሰይፍ ተዘጋጅቶልን እኮ በትንንሽ ነገር ነው የምንታረቀው። ተከናንቦብኝ አልፏል፣ ተከናንቦብኝ አልፏል። ክርስትናው ተንጓጓ። በሰይፍ ልንታረድ ተዘጋጅተን ማለት ነው። ክርስቲያኖችን ለመጨረስ ዘንዶ ስለቱን አዘጋጅቶ ሰይፉን ስሎ ጨርሷል። እኛ ደግሞ እንዲሁ አቤት እንዲሁ ክርስቲያኖች እንዴት ይስቁብናል። አሁን ይሄ መንቃት ነው። አሁን እንትና ደህና አደርሽ አላለችኝም፣ እንትና ደህና ዋልክ አላለኝም። እሺ ሽምግልና ስንት ክርስቲያን በሰይፍ እየተቀላ በየገደሉ እየተወረወረ። ይሄ ነው ወይ መንቃት? ይሄ ነው ወይ ክርስትናው? አሁንስ ገብቶናል ወይ? እንዲሁ ቅዱስ ዮሐንስ አፈወርቅ ይላል ጠላቶቻችሁን ውደዱ ብሎን ወዳጃችን መውደድ ካቃተን ምንድን ነው የሚበጀን? ምን የሚበጀን? እስቲ እግዚአብሔር ያሳያቸው። ለአሕዛብ ራሩላቸው፣ አሕዛብን ውደዱ ተብለን የገዛ ወንድማችን በአንድ መቅደስ እየቆረብን ከአንድ ማኅፀን ከጥምቀት ተወልደን የአንድ እናት የድንግል ማርያም ልጆች የአንድ አባት የእግዚአብሔር ልጆች መዋደድ ካቃተን አሁን እንዲሁ ምንድን ነው የእኛ መንቃት? ምን ይሉታል? እስቲ እግዚአብሔር ያሳያቸው። ይሄ ክብራችን እንኳን ይዞን ጥፍቅና አድርጎን ይዞን እኔ እሺ ይቅርታ እለዋለሁ ገሌን ግን ማናገር አልፈልግም። ክርስቶስ ነው እንዲሁ ምን ይሻለናል? እንዲሁ ምን ይሻለ? ይሄ ነው ንቃቱ። እንዲሁ አሁን አትነቁም። እውነቴን ነው የምነግራችሁ ማለት ነው።
እኔ በስንፍናው በኃጢአትም ከእናንተ ልብስ ይችላል። ይሄን ንትርካችን ግን እንደዚህ ውሃ ቀጠን ብሎ መነታረክ ምን ይሉታል? ዛሬ ክርስቶስ መብራቲቱን እፍ ካላት የለንም። መተን ንስሐ ልግባ የለም። እባክህ አንድ ቀን ፍቀድልኝና ተመልሼ ከቄስ ጋር ተገናኝቼ ልምጣ የለም። ክርስቶስ ወይ መልሼ ዛሬ ተቆጣህ ብለህ ብትፈርድብኝ አንድ ቀን ወደ ዓለም ተመልሼ ያልተቆጣ ሰው ሁኜ ልመለስ አይፈቀድም። የአንድ ቀን ዛሬ የዓመታት ዕድል ሰጥቶን ከወሰደን በኋላ ግን የአንድ ቀን ዕድል እንኳን አይሰጠንም። ይህን ነው የምላችሁ። ዛሬ መመለስ አለብን። እውነቴን ነው። ልማዶቻችሁን በቃኝ ብለን መሄድ አለብን። ይብቃን። ቢበቃን ጥሩ ነው። አሁን የሁሉ መከራ የሚደርስብን በምንድን ነው? ትዕቢትና ንጽህና ስለጎደለን። ከላይ እስከታች ድረስ ንጽህና ጎለናል፣ ትዕቢተኞች ነን። ስለዚህ ትህትና ይኖረን፣ ንጽህና ይኖረን። ከዚያ በኋላ እግዚአብሔር ቅርብ ነው። ትንቢተ ኢሳይያስ ምዕራፍ 55 አሁን ምህላ ታወጀ በነነዌ። ሌላ መከራ ነው የወለድነው። አሁንም ጾም አለ፣ ፍልሰት አንጾም። አሁንም መከራው አልቆምም። አሁን ድረስ ሰው ይሞታል። ለምንድን ነው በሉ። እኔ የምፈልገው ጾም ይሄ አይደለም ማለት ትንቢተ ኢሳይያስ ምዕራፍ 58 ላይ ትዕቢተኞች ናችሁ፣ ትቀማላችሁ፣ ፈቃዳችሁን ትፈጽማላችሁ። እንዲህ አይነት ጾም እኔ አልሰማም አለ። ቁርባኑንም አታሳዩኝ አለ እግዚአብሔር። ስለዚህ ምን ጎሎናል? ንጽህናና ትሕትና አትሉም እንዴ? ስለዚህ በምን እንንጻ? በምን ነው እንንጻ ያልኳችሁ? በንስሐ በሉ። ከዚያስ በሐሳብ በንስሐና በምን በሐሳብና በፈሪሃ እግዚአብሔር ነው። እሺ አንድ ጉባኤ ላይ ተናግሬዋለሁ። ሰሞኑን የነበራችሁ እንዳትሰለችሁ። ብረት ዛገ፣ ብናጥበው ይጠራል አይጠራም? ዝገቱ አቤት አይጠራም። ምን ሲሆን ነው የሚጠራ? እሳት ውስጥ ሲገባ ነው ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ብረትን ብታጥበው አይጠራም፣ እሳት ውስጥ ሲገባ ነው። እሳት የተባለ እግዚአብሔርን መፍራት ነው ይላል። ሰው እግዚአብሔርን ካልፈራ በቀር እውቀት ቢያጠራቅም ሊስተካከል አይችልም ይላል። እግዚአብሔርን ፊታችን ካስተካከል ግን ንግግራችንም ልክ አለው፣ ሁሉም ልክ አለው። ያ ልክ እንዲኖረን የሚያደርግ ምንድን ነው? ፈሪሃ እግዚአብሔር ነው። እግዚአብሔርን ፊት ለፊት ማድረግ ማለት ነው። እግዚአብሔር ያየኛል ማለት ነው። ይሄ ነው እንግዲህ። ከቃሉ ጋር ናችሁ። ከዛ ምን አለ? እሳት በሉ እንጂ። እሳት ምንድን ነው? መንፈስ ቅዱስ በምን ያድርብናል? በንጽህናና በሉ እንጂ በንጽህናና። እሺ ጎስቁለን ከሆነ በምን መንጻት አለብን? በንስሐ። እሺ ለወደፊቱ ንስሐችንን በምን መጠበቅ አለብን? በማሰብ ማለት ነው። በማሰብ መጠበቅ አለብን። ይሄን ስንተ ማለት መንፈስ ቅዱስ ያድራል። ይሄን ለማድረግ እሳቱ አንድ ትርጉም ምንድን ነው ብያለሁ? መከራ አለው ማለት ነው። መከራ አለው። ሰውን ከማሸነፍ ይልቅ ራስን ማሸነፍ እጅግ መከራ ነው። መከራ ነው። ለዚህ ዋጋ መክፈል እንዳለብን ማወቅ አለብን ነው። ራሳችንን ጎትተን እስከምናወጣው ድረስ ዋጋ መክፈል አለብን። ኃጢአትን ደም እስከ ማፍሰስ ደርሳችሁ አልታገላችኋትም ይላል ቅዱስ ጳውሎስ። ዕብራውያን ምዕራፍ 12 ላይ ኃጢአትን ደም እስከ ማፍሰስ ደርሳችሁ አልተጋደላችኋትም። ተጋደልዋ ለኃጢአት እስከ ለደም። ኃጢአትን ደም እስከ ማፍሰስ። ኃጢአት ወደ እናንተ እገባ እናንተ አላስገባ እስከ ደም ድረስ ዋጋ ክፈሉ ብሏል። ሙታን የሰው ልጅን ቃል የሚሰሙበት ቀን ይመጣል ይላል። ወኢእዜው ውእቱ፣ ያም ቀን ዛሬ ነው። ሙታን የሰውን ልጅ ቃል የሚሰሙበት ጊዜ ይመጣል፣ ያም ቃል ዛሬ ነው። ስለዚህ አንዱ መነሳት፣ አንዱ መቀስቀስ ማለት ቃለ እግዚአብሔርን እልባት አልቦ ኃይለ እግዚአብሔር ኃይለ ቃል አቅንቶ ሃይማኖትን ቆጥሮ ጽፎ መያዝ ነው። ተዋሂዶ ምንድን ነው? ክርስቶስ ማን ነው? ሥላሴ ማን ነው? ድንግል ማርያም ማን ናት? መዳን ምንድን ነው? ሃይማኖታችን ሁላችንም ለማወቅ መንቃት አለብን። ከድንቁርናችን አልጋ እንነሳ፣ ከኃጢአታችን አልጋ እንነሳ፣ ከመርሳታችን አልጋ እንነሳ። እንዲሆን እንደሆነ ክርስቶስ በብሩህ ገጽ ይቀበልናል። እግዚአብሔር ቅርብ ነው፣ ሩቅ አይደለም። የአባቶቻችን አምላክ ከኛ ጋር ነው። ያምኖ በቸርነቱ ይዞናል። አልጣለንም እኮ አላቋረጠብንም። በብርሃን እጆቹ ደግፎ ይዞናል። ስለዚህ ቀሰቀሰኝ ብሏል። እንቅልፍም ራሱ መገደብ አለበት። አለቃ እንደሌለው ሰው ተኝቶ ማደር ምን ይሉታል እንዴ?
እኛ ዛሬ አለቃተን ነው እንጂ ምና የአቡነ ተክለ ሃይማኖት ልጆች ብንሆን ኖሮስ አቡነ ተክለ ሃይማኖት መናኞቻቸውን ሰብስበው እኮ ሌሊት ሲጸልዩ እንቅልፍ የመጣበትን ሂደው እያዩ ኦህርቱም ለመ ኢበከይከ ይዜ ትበኪ በዳህሪ መዋይል፣ አንተ ጎስቋላ ዛሬ ማልቀስ በሚገባ ሰዓት እንቅልፍ ከወሰደ ኋላ በወልደ እግዚአብሔር ፊት ታለቅሳለህ እያሉ በመቋሚያ እየመቱ ነበር የሚያጸልዩአቸው። ስለዚህ መንቃት አለብን ከቁም እንቅልፋችን፣ ከድንቁርና ከኃጢአት ከመርሳት ከተኛንበት እንቅልፋችን ተመጥኖ ለንባብ ለጸሎት ቁጭ ብለን ለማሰብ መንቃት አለብን። ስለዚህ ቤተክርስቲያን እኛ በምናውቃቸው የተዳደፉ ሰዎች እጅ ብትመራም ቤተክርስቲያን ታድፋለች? አታድፍም? አታድፍም። ማን ግን ያድፋል? ሰውየው ያድፋል። ባይመለስ የእድፉን ዋጋ ያገኝ፣ ከተመለሰ እሱም ይድናል። ስለዚህ እኛ ማሰብ ያለብን ቤተክርስቲያን ወርቅ ናት፣ መቅረዛችን ናት። የሚመራትም ማን ነው? ክርስቶስ ነው። ወማእከለ ሰብኡ መዓትው ይነብር ከመ ወልደ እጓለ እመሕያው፣ በወርቅ መቅረዞቹ መሃል የሰው ልጅ የሚመስል በመሃል አለ ተብሎ የተነገረለት እርሱ ክርስቶስ ነው። አላችሁ። አንድ ጥያቄ በዚህ ዘመን ይነሳል። እግዚአብሔር የረከሱ የቤተክርስቲያን አገልጋዮችን እያወጣ ቢጥል ምን አለበት የሚል ሰው ይጠይቃል። ተሰምቷችሁ አያውቅም? ይሄ አያውቅም? የረከሰው ምዕመንስ እያወጣ ቢጥል ምን አለበት? ይሄ ግን ዞረላችሁ ያውቃል? የለም። ይሄ የሚዞርለት የለም። ቆይ የረከሱ ምዕመናን በንስሐ ተመልሰው ገንዘቦቹ እንደሚሆኑ የረከሱ ካህናት ተስተካክለው ለእግዚአብሔር ገንዘብ አይሆኑም? ይሆናሉ። ታዲያ ምዕመናንን የታገሰ እግዚአብሔር ካህናትን አይታገስም? ይታገሳል። እግዚአብሔር እያወጣ ስላልጣለ ቤተክርስቲያኒቱ ተሳስታለች ብለው መናፍቅ የሚሆኑ ሰዎች አሉ። ለምን እንዲህ እያደረገ የማውቀው ሰውዬ ቤተክርስቲያኑ ሲኖር እግዚአብሔር ለምን ዝም ይላል ብለው በዚህ ተበሳጭተው ቤተክርስቲያን ተሳስታለች ብለው ይክዳሉ። ወኩሉ ጾሮ ይጸውር፣ ሰው የራሱን ሸክም ተሸክሞ ይኖራል። ቤተክርስቲያን ግን ወርቅነቷ ይቀጥላል። አላችሁ የላችሁም? እግዚአብሔር ቤተክርስቲያናችን ይጠብቅልን። ስለዚህ ቤተክርስቲያን ክህነቷ ወርቅ ነው፣ ጵጵስና ወርቅ ነው፣ ተክሊሏ ወርቅ ነው፣ ምንኩስና ወርቅ ነው። ሰዎች ግን ሊረክሱበት ይችላሉ። ሰዎች ስለረከሱ ግን በእነዚህ ሰዎች የምናገኘው አገልግሎት አይረክስም። አገልግሎቱ ለእኛ ይደርሳል። ሰዎች ፍዳቸውን ይቀበላሉ። እግዚአብሔር ከዚህ ይሰውራል። ትንሿን ድካማችን አይረሳትም እግዚአብሔር። አንድ ቀን እንኳን ቁመን ያደርናትን ብትሆን አንድ ቀን እንኳን ቁመን ያደርና አንድ ቀን ያለቀስናትን እንባ ካለች በእግዚአብሔር ዘንድ ከውቅያኖስ ይልቅ ጎርፉና የምትመዘገበው አንድ ቀን የተለቀሰችን እንባ እና እግዚአብሔር ውለታን የማይረሳ ትንሽ ፈልጎ የሚያድን ሰው ነው። ትንሽ ፈልጎ የሚጣላ ሰው ፈልጎ ነው የሚጣላ። እገሌ እኔን ይጠላኛል አይጠላኝም ብሎ መረጃ ለመሰብሰብ ትንሽ ይፈልግ እየፈለገ መጣላት አለውን። እግዚአብሔር ደግሞ እየፈለገ ነው የሚታረቅ። እየፈለገ ውሃ ካገኘ በውሃ ይታረቅ። እግዚአብሔር እኮ ይገርማል እኮ። ማር ስጡኝና አይደለም፣ ወተት ስጡኝና አይደለም፣ ውሃ ፈልጎ ይታረቃል እግዚአብሔር። ውሃ ካላችሁ እሺ፣ ሌላስ ምን አለ? በቃ አሁን ለበላይ ሰብ የተገኘ ለምንድን ነው? ውሃ ተገኘ ማለት ነው። አቡነ ተክለ ሃይማኖት እንዲህ ይላቸዋል፣ እስከ ቀዝቃዛ ውሃ ድረስ በእሱ ጸሎት የታመኑትን ተክለ ሃይማኖት ለእግዚአብሔር የሚያቀርበው ትንሽ ነገር እስኪያገኝ ድረስ ይደክምለታል ይላል። ለዚህ ሰው ይህ አለው ብሎ ለማቅረብ ይተጋለታል። ይሄንን ነው እግዚአብሔር ያስታውሳል ተብሎ የተነገረው ማለት ነው። አላችሁ እንደዚያ ነው። ጸሐፍት ፈሪሳውያን የሆኑ እንደሆነ ደግሞ ጽድቃቸውን ነው የሚያስታውሰው። ጽድቃቸውን ያስታውሳል። ትናንቁ አልሰማችሁትም? ቆሞ ሉቃስ ወንጌል ላይ ያለው እንዴት እንዳለ ሄዶ ለጸሎት ሄዶ ማለት ነው። ፈሪሳዊ ከቀራጩ ጋር ተመስገን፣ በሳምንቱ 2 ቀን እጾማለሁ፣ በሳምንቱ 2 ቀን እጾማለሁ፣ መስዋዕት አቀርባለሁ፣ ቤተክርስቲያን እንደዚህ ሰው እያላረከኝ አምላክ ተመስገን። አሁን እንደዚህ ያለ ጸሎትም አለ ማለት ነው። ያ ግን አንገቱን ደፍቶ ምንድን ነው በእውነቱ ወደ ሰማይ አይኖችን ቀና አድርጌ ወደ መንግስት ማሰብ እንኳን አይቻለኝም እያለ ደረቱን ይደቃል። ያኛው ተሰምቶ ተመለሰ ይላል። ይህን የቆጠረው ግን አልታወሰም። እግዚአብሔር የሚያውቀው ሰው ማለት ወደ ራሱ ኃጢአት የሚመለስ ወደ ራሱ የሚመለከት ሰው በእግዚአብሔር ይታወቃል።
ወደ ራሱ መመልከትን ትቶ ወደ ጽድቁ የሚመለከት ሰው ግን ሁልጊዜ እነዚያ ጽድቆቹ በእግዚአብሔር ዘንድ የተረሱ ይሆናል። ሰማይ ራሱ በእግዚአብሔር ዘንድ ንጹሕ አይደለምና ንጹሕ ሆን ያልነው ነገር ርኩሰት ሆኖ ነው የሚመዘገበው። ከዚህ የተነሳ ነው እግዚአብሔር ያስታውሳል ተብሎ የተጻፈው። እግዚአብሔር ደጉን ያስታውስልን፣ ክፉ ነገራችን ደግሞ ይርሳል።